አይቶ አዘነላት የሚባል አሁን ክርስቶስ ካየ በኋላ ነው የሚያዝነው? ካየ በኋላ ነው እንደሚያዝነው። በፊት አያያትም ያያታል። አምላክ አይደለም እንዴ? ያያል። ቀድሞም ያውቃታል። አይቶ ያዘነላት የሚለው ለምንድን ነው የተጻፈው? ችግሯን ተረዳላት ማለት ነው። አወቀላት፣ ብሶቷን እንደማለት ነው። እሱን ነው ማለት። ሰው ሁሉ እኮ ያያት ነበር። ሰው ሁሉ እያያት፣ ግን እንደምን እያያት ነበር የሚለው? እንደ ልማድ እየቆጠረባት ነው የሚለው። አይሷልም። ብዙ ጊዜ አንድን ሰው ወይም የሆነን ሰው ጥቂት ከጣርንለት በኋላ ችግሩን ራሱን እንለምደዋለን፣ ማዘን እንተዋለን። እዚያ በኋላ ለምሳሌ አያድርገውና አንድ ሰው እግሩ ቢቆረጥ፣ እዚህ ገዳም ለምሳሌ እግሩ ቢቆረጥ በቃ ደሙ አላቆም ቢል የዕለት ሁለት ይደንቀናል፣ በበነጋው ይደንቀናል፣ በሶስተኛው ቀን ይደንቀናል፣ በሳምንቱ እንረሳዋለን። ከአንድ ወር በኋላ ሰውየው መኖሩም ትዝ አይለንም። ሰው እያየ መከራን ይለምዳል። ክርስቶስ ግን ይረዳል። ምን እንዳቃተን በደንብ ነው የሚያውቅልን። በእውነት ማለት ነው። ምን እንደማንችል ያውቃል። ከአቅማችን በላይ የሆነ ነገር ሲሆን ከችላል። አይቶ አዘነላት ማለት ችግሯን እስከ ውስጥ ድረስ ያውቅላታል ማለት ነው እንጂ ካየ በኋላ በስመ አብ እንዴት ያለች ሰው ናት አለ ማለት አይደለም። ቀድሞም ያውቃታል እሱ። ከዚያ በኋላ አንቺ ሴት ከማሰሪያሽ ተፈች ብሎ አደናት። ተፈታ፣ ተመላለሰች። እንዲያውም የድካም ጋኔኑ ራሱ የሚያደክም ጋኔን ነበር የነበረባት። የሚያደክም ሩጥ አትሄድም። ልብ ብላችሁ አስቡ። ከሰው መሃል አብራ መዋል አትችልም። መራመድ አትችልም። ሰርታ መብላት አትችልም። ይህን የማትችለውን ሸክም ያወቀላት እሱ ነበር። ሰዎች ግን እንደማይረዱ እንዴት እንደሆነ ታውቃላችሁ? አንዳንድ ነገሮች ያለ ክርስቶስ ሰው የማያውቅልን ችግሮች አሉ። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ። ከዚህ በኋላ ምን እንዳሉ ታውቃላችሁ? እግዚአብሔር 6 ቀን ስራ 7ኛውን አክብሩ ብሏል። 6 የሥራ ቀን አለ። ከዚህ በኋላ በዚያ በ6ቱ ቀን እየመጣችሁ ተፈወሱ፣ ቅዳሜ እንዳትመጧል። ምን ታያላችሁ? አንዱ ፈሪሳዊ ተነስቶ በ6ቱ ቀን እየመጣችሁ ተፈወሱ እንጂ ቅዳሜ እየመጣችሁ እንዳትፈወሱ አለ። ምን ይመስላችኋል? እነዚህ ሰዎች የሰው ችግር አይረዱም። ሕግ ነው የሚያዩ እንጂ ሰው አያዩም። እነዚህ ሕግ ደግሞ የተሰራው ለሰው ነው። በፍትህ መንፈሳዊ ታውቃላችሁ አይደል? አንቀጽ ሰንበት ላይ ሰንበትን እጅህን እግርህን አታንሳ ይላል። እርሻ፣ ቁፋሮ፣ ስጋዊ ነገር ሁሉ አትስራ ይላል። ከዛ መጨረሻ ላይ አንድ ምንም ይላል። ይህ ግን ያልተወገዘ አንቀጽ ነው ይላል። ምን ያላለ ነው? ያልተወገዘ አንቀጽ ነው። ለምን ቢሉ ይልና የዕለት ጉርስ ቢያጡ ፈጭተው ጋግረው በልተው ሊያድሩ ይገባል፣ ለነገ ግን አያሳድሩ ይላል። ለምን ይመስላችኋል? ሰንበትን እጅና እግርህን አታንሳ ብሎ ሲያበቃ የዕለት ጉርስ ከሌለህ ግን ፈጭተህ እንኳን ብትበላ ነውር አይሆንብህም ያለ ለምንድን ነው? ሰንበት ተአቢም ኩሉ ዕለት ወሰብ ይከብርም ኩሉ ፍጥረት ያለ ቅዱስ ያሬድ ለዚህ ነው። ሰንበት ከዕለት ትበልጣለች ከዕለታት ሁሉ፣ ሰው ግን ከፍጥረት ሁሉ ይበልጣል። ስለዚህ ሰንበት የተሰራች ለሰው ነው። ሰው የሚጎዳ ከሆነ ሰንበት ተሽሮም ቢሆን ይበላል። ሰው የሚጎዳ ከሆነ ሁሉ ነገር ለሰው የተሰራ ነው። መልአክ እንኳን የተፈጠረ ሰውን እንዲጠብቅ ነው። ሰው ክቡር ፍጥረት ነው። ስለዚህ እነዚህ ሰዎች የሰው ችግር አይገባቸውም። ሕግ ብቻ ነው የሚያዩ። ባለፈ ዘመናችሁ ሁሉ ሕግ ብቻ አትመልከቱ፣ የሰውን ችግር ነው ማየት። ከችግር አንጻር የሚሰራ ብዙ ነገር አለ። የዘመን አጸባ ሕግ የሚባል ዝም ብሎ የሰውን ሕግ ይሄ እንዲህ ነው ራይት ኤክስ እየተባለ የምንጸድቀው ጽድቅ የለም። ክርስትና ከሕግ በላይ የሆነ አእምሮ ነው። በሕግ አጥር ውስጥ መንቀሳቀስ ብቻ ሳይሆን ከፍ ብሎ በምህረትም ማሰብ ጭምር ነው። በይቅርታ ማሰብ፣ የሰዎችን ቁስል መረዳት። ሰው እንኳን አይረዳም፣ እግዚአብሔር ብቻ ይረዳል። እና የሚረዳን አባት ክርስቶስ ስላለን ስሙ የተመሰገነ ይሁን። 3 እዚሁ ጋር ልጨምራችሁ፣ የማንችለውን ነገር ይረዳል። 1-2 ሐሳብ ልጨምራችሁ። ለዚች ሴት አሁን መቃናት አትችልም ነበር። አሁን እንደው ለሁላችንም ብዙ ያቃተን ጎባጣነት አለ። እግዚአብሔር ያቃናልን። አንዳንድ ጎባጣነቶች ያለ ክርስቶስ አይቃኑ።
በብልሃት በእውቀት መጽሐፍ ስላነበብን አንፈታቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንድ ሊቅ ምን ብሎ ጽፏል? ሰው በመጸለይ እንጂ በመማር ቅዱስ አይሆንም ይላል። ምን ማለት ይመስላችሁ? ስለዚህ ጸሎት እየተውክ መጽሐፍ የምታነብ ከሆነ የምትቀደስ አይምሰልህ ይላል። ጸሎትህን እያቋረጥክ መጽሐፍ የምታነብ ከሆነ አንተ የእውቀት ጥምህን ልታረካ ነው እንጂ መዳን አልፈለግክም ማለት ነው። ይህም ማለት ለምንድን ነው እንደዚህ የምለው? የሰው ልጅ እየወረደ ሲመጣ ጸሎት እየቀነሰ ነው የሚመጣ። እየወረደ ሲመጣ ጸሎቶችን እየቀነሰ አንድ ሰው እጁን ብትቆርጡት ይኖራል። አሁን እግሩን ስትቆርጡ ቁርጭምጭምቱን ጉልበቱ ላይ ስትቆርጡት ከዛ እየከረከማችሁ ስትሄዱ ራሱ ምን እየሆነ ይመጣል? ጸሎት የሚቀንስ ሰው ራሱ ነው የሚወርደው። እና ይሄ ለምንድን ነው ያልኳችሁ መሰላችሁ? አንብበን የምናስተካክላቸው ችግሮች አሉ በእውቀት ግን ክርስቶስ ብቻ የሚያቃናቸው ጎባጣዎች ግን አሉ። ይሄ ማለት ነው አምልኮተ እግዚአብሔር ብቻ የሚፈተው ማለት ነው። ሰው ስላነበበ መፍትሄ የማያበጅለት፣ ስለተማረ መፍትሄ የማያበጅለት፣ 4 ጉባኤ ስለተማረ ምንም መፍትሄ የማያመጣለት እግዚአብሔር ብቻ የሚፈታቸው ስልት ብልሃትና እውቀት የማይፈቷቸው ችግሮች አሉ። ሃይማኖት ብቻ የሚፈታቸው ማለት ነው። ይሄን ማመን አለብን። ሁሉ ነገር በምክር አይሆንም፣ በጸሎትም ይሆናል። በጸሎት በተፈልስፎ ብቻ አይሆንም። ስለዚህ ክርስቶስ ብቻ የሚፈታቸው ጎባጣዎች አሉ። እግዚአብሔር ይፍታልን። አንዳንድ ጊዜ ለምንድን ነው ብዙ ጊዜ እየጣርን ብዙ መጽሐፍ እያነበብን እየቆፈርን ያለቀቁን ብዙ ልማዶች ይኖራሉ። ለምንድን ነው ሲባል እነዚያን ክርስቶስ የሚያስተካክላቸው ናቸው፣ እውቀት የሚያስተካክላቸው አይደሉም። ብዙ ሰው የመጽሐፍ መምህር ይሆናል፣ የድጓ መምህር ይሆናል፣ በክፉ ልማድ ግን ታስሮ ይኖራል። ለምንድን ነው ስትሉ የሚጠቅሰው ጥቅስ ለምን ይመስላችኋል? የሚጠቅሰውን ጥቅስ ስለማያውቀው ስለማይሰማው አይደለም። አምልኮተ እግዚአብሔርን በትንታ እያሰበ ስለማያደርገው ንጹም ጾመ ወናፍቅር ቢጸነም እያለ ጾመ ድጓውን እየጮኸ እኮ ነው በመቋም የሚከታከት ማለት። ስለዚህ ምንድን ነው ይሄ ስትሉ አይ ይሄን የሚያደርገው ምንድን ነው? አምልኮተ እግዚአብሔር ስለሚጎለን ነው። አምልኮተ እግዚአብሔር ማለት ምን ማለት ነው? ሄዶ መወረብ፣ ሄዶ አቋቋም ማለት፣ ሄዶ ማስቀደስ ብቻ አይደለም፣ በህሊና ለእግዚአብሔር መገዛት ነው። ለዚህ ነው ቅዱስ ያሬድ ጾሙ ብቻ አይደለም ያለው፣ ተቀነዩ ለእግዚአብሔር ምንድን ነው ያለው? በፍርሃት ነው። ዳዊት ነው የቀድሞ የተናገረው። ወታሐሰዩ ሎቱ በረአድ፣ ለእግዚአብሔር ተንቀጥቅጣችሁ በመገዛታችሁ ደስ ይበላችሁ ያለው ለዚህ። ሰው እግዚአብሔርን ሰው እኮ እየቀደሰ እግዚአብሔርን ላያመልክ ይችላል። እየቀደሰ እያስቀደሰ እንደ ሕግ ዝም የእኛን ነገር ተውት። እየቀደሰ እኮ የሚቆጣ አለ ብሎ መቆጣት ዞር ባታ ማሚል እንዲሁ ሞት ይሻለናል። እንደው እግዚአብሔር እንደው መቼም በቸርነቱ ችሎ ነው። ሰው እንደው ቢያንስ ከመቅደስ እንኳን ልቡ አያርፍም። ሰው ከቅኔ ማለት ሰው ከቅድስት እንኳን አያርፍም። እዚያ እንኳን ተንኮላችን አለቀም። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር ድካማችንን ያውቃል፣ ይረዳናል። ስለሚረዳንም ስሙ የተመሰገነ ይሁን። እኛም ግን ይህንን ደግሞ ማወቅ ይጠበቅብናል እና ማንችላቸውን ነገሮች እግዚአብሔር ያውቃል። ለምሳሌ እንገራችሁ። በዮሐንስ ወንጌል ምዕራፍ 5 የምታውቁት ታሪኩን አልተርክም። ብዙ እዚያ የሚተኙ ድውያን ነበሩ አይደል? ነበሩ አልነበሩ? እነዚያን ድውያን ክርስቶስ መጥቶ ያልፈወሳቸው ለምንድን ነው ይመስላችኋል? አንድ ሰው ብቻ ሲያነጋግር ነው የምናየው በ5ቱ መመላለሻዎች ላይ የተኙት። ሌሎችን ያላነጋገራቸው ለምንድን ነው? እነዚያ ሰው አላቸው። ሰው አላቸው በሉ ይችላሉ ነው። የማንችለውን ይረዳል አይደለም ያልኳችሁ። መጻጉዕ ግን መግባት የማይችል ሰው ነበር። የማይችል ስለነበረ የማይችለውን ነገር ክርስቶስ ረዳው እና ክርስቶስ የማንችላቸው ነገሮች ላይ አይቀርም። አይዟቸው፣ እኛ የምንወጣቸው ሰው ካለን ጓደኛ ከረዳን እነሱን ከጓደኛ ጋር ሆነ ጨርስ ይላል። የምንችላቸውን ግን ለእኛ ይተዋቸዋል። ስለዚህ መጻጉዕ አይችልም